አንተ ኑሮህን አትገፋም? አሁን ይሄንን ከምትገፋ እናትህን አታግዝም? የቆሰመንክ ቆስማ ታስባግሊ ምንድን ነው ያልከው? አሁን ይሄንን አንተንም ያህል ሰው አሁን ይችን ትገፋለህ? እንዴችን እስኪ ያዘው እስኪ አንሳው። ምን የመሰልክ ነህ አንተዬ? አንተ የሚገርም ነው። ቆስማና ሽማግሌ አቅም እንዴ? አይ አንተ አይደለህ። ቆይ መጣሁ። ምን አይነት ቆይ መጣሁልህ። ኧረ አንተ ኩስምን አየኝ እኖ ና መገዛ ከሆነ ይሄንን ድንጋይ ግዛ። ምን ማገዛ ከሆነ በቃ ያዘው። እንዴ ልታልፍ ነው? ከዚህ ወደዛ ልትሄድ ነው እንዴ? ሶኖት ባለቤቱ? አዎ ባለቤቱ እኔ ነኝ። ና ወደ እንዴት ነው? እንዴት ነው? እንዴት ነው እንግዲህ እንደምታየው ይሄ ቦታ ብዙ ሰዎች ባለሀብቶች እየመጡ ይገዙታል። ያው እኔ ወርቅ ይወጣበታል ይችላል ቦታ ነው። ሶሪ ይወጣበታል። እውነት ነው። እና ዋጋውን ሰምተዋል አይደለ? ዋጋውን ሰምተዋል። ስንት ነው አሁን? በእርሻ መሬት ነው የምገዛው። በጣም ብዙ ኢንቨስት ማድረግ አለብኝ። እሺ ይላል እንዴ? እሺ ስንት ነው የምትገዛው? እሺ ስንት ነው የምትገዛው? 100 ሺህ ብር ነው የምገዛው። ቀሽቀጭ 100 ሺህ ብር 100 ሺህ አይሆንም። 100 ሺህ ብር እንዴት? 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው። አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ። እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም። ከሸጥክ መሸጥ ከሆነ መሳደብ እኮ ነው። ታረማ የምትገዛ ከሆነ ግዛ፣ ማገዛ ከሆነ ሄድከት አልገዛም። ወግት ለዝም በል ወደዛ ደግሞ ሰማኝ። አይ በቃ አያዋጣኝም ነው ያልኩት። ታዲያ ባያዋጣኝ ንብረት እኮ ነው ለለቃቅምህ ከፈልክ ምንድነው የምትለው አንተ ሰውዬ? አያዋጣም ይሄ ማለት በዚህ ዋጋ ይሸጥ። አያዋጣት ነው። እኔ ስንት ሀገር አቋርጬ ነው የመጣው። ታዲያ ሂዳ ተለዛው ምን አባክ እንትን አይ ቆይ እሺ ምን ይሄንን የመሰለ ኮምፒውተር አለው እኛን ያዘናል እዚህ ቁጭ ብሎ። ቆይማ አከርም አለው አቤት ግባ። ሰላም ነው። እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን። በቢዝነስ ማኔጅመንት ክፍት የሥራ ቦታ ማስታወቂያ ይቼ ነው። በቢዝነስ ማኔጅመንት የወጣ ክፍት የሥራ ቦታ ማስታወቂያ ማስታወቂያ አንብበሽ ነው እንደመጣሽው? ኦኬ ታዲያ ቁጭ በይ። እሺ አመሰግናለሁ። እሺ ደህና ነሽ? እንዴት ነሽ? ሰላም ነው አለሽ? አለ እስኪ ሲቪ ይልኝ። ሲቪ አሃ መረጃው ነው ይሄ መረጃዬ ነው። ኦኬ ለየው ታዲያ አይ መዘግብሻለሁ። እዚህ አስመዘግብሻለሁ። ማን ነው ስራ አስገባሻለሁ ድርጅታችን ላይ አስገባሻለሁ። ዋው መረጃሽ ደግሞ በጣም ትልቅ ነው። ቁጥሩ ትልቅ ነው። ያሳተፍሻል። በጣም ጎበዝ ነው። አሪፍ ነሽ። እሺ ልመዝግብሽ። እሺ ፈተሻል። ምን ነው ተጨናነቅ? አልፈራው እሺ ስምሽ ማን ነው? ነጻነት። ማን? ነጻነት። እሺ እድሜሽ? እድሜ 18 ኖ 21 1993 ተወልደሽ? እሺ ጾታሽ? ሴት። እውነት? እርግጠኛ ነሽ? እርግጠኛ ነሽ? ፀጉር ያሳደገ ሁሉ አንደኛ ወንዱ ፀጉሩን አሳድጎ ስላየው አላምንም ከዛ ወደጅ። እሺ በዚህ በድርጅታችን ላይ ህጎቹን አነብልሻለሁ። ሲያነብ ያየሁት እንዴት ነበር? ማን ነው? እንዴት ነው ያነበብኩት? ድርጅታችን ላይ እንደዚሁም የተሻሻሉ አንቀጾች፣ ህጎችና መሰረቶች ስላሉ እነዛን ህጎች ከዚህ በኋላ ስትመጪ ቢሮም እኔን ማግኘት አለብሽ። እሺ አዎ እኔን ታገኘኛለሽ። ከዛ አውርተን ምን ብለን ተጫውተን ነው የምትሄጂው ወደ ስራ ስትገቢ። ማታም አምሽተሽ ትገቢያለሽ። ኦኬ ከመግቢያ ማነው ልክ እንደገባሁ እርሶ ጋር መጫወት አለብን? እኔ ጋር ነው የምትገኘው። ገና እንደመጣሽ እኔ ጋር ተገናኝተን ነው እንግዲህ እንደ ማንኛውም ሰራተኛ ዝም ብለሽ እኔን ሳታገኝ ከሄድሽ ስራው ይበላሻል፣ ይስተጓጎላል። ሻይ ቡና ምናምን ተገባብዘን ነው አሰራር እኮ እኔ አይደለሁ እኔ አላዘዝኩኝ ይሄንን ስራ
እየሻት መነጽሪቱ ቆንጆ መነጽር እና ስምሽ ማን ይባላል? ነፃነት። በጣም ደስ ይላል። እዚህን ስራ ከገባሽ በጣም ደስ ይለኛል። እና ምንድነው የምናደርገው ወደፊቱ እኔና አንቺ ብቻ እየተመካከል እዚህ ያሉትን ሰራተኞች ወንድ እንዳታሉ፣ እውነቴን እንዳታሉ። እዚህ ሰላም ነው ታስከጭም እንዴት ነህ? እኔ ወንበር ላይ ብቻ እዚያ ነበርክም እንዴው ነው እኔን ተከተ ኧረ አይደለም እሷ ስራ ብላ እዚህ ነበር የተቀመጥኩት። እሷ እንድትቀመጥ እኔ እዛ ተቀምጬ ነው። ሌላ ምን አደረኩት? አንተ ደግሞ እንደው አሁን እንትኗን ጨርስልኛ፣ ያበልኝ ጨርስልኝ። የመናበል ነው አሃ 2 ቀን እኮ አለ 130 ብር ያንን ጨርስልኝ። አንተም በላት ስራ ምንድን ነው አልገባኝ። ምን ለስራ ቅጥር ነበርኩ የመጣሁት። ኢንተርቪው ያርጎ ምናምን ጨርሰን ነበርኩት። እሱ አይደለም ምን አናግሮሽ ነው? አዎ አናግሮኛል። ይሄ ሲቪንም አይቶታል ያስገቡት የኔ ዶክመንት ነው። ጭራሽ ጋሽላችሁ አቤት ና ቆይ እንትን ስራ እንዳገብቻለሁ ተመድቤያለሁ። እዚያ ስራ